ዛሬ የመጣሁት ለሞቀስ ነው። በጣም ከልብ ይቅርታ ጠይቃለሁ ይሄን በማለቴ። ግን አዳምጡኝ እስከመጨረሻው። የመጀመሪያው ነገር ቴንኪዩ፣ ከወቀሰው በፊት ቴንኪዩ ማለት ፈልጋለሁ። ዚኮም አዋርድ ላይ ቮት ስላደረጋችሁኝ ከልብ አመሰግናለሁ። ከዛ ውጪ አፍሪማ ላይ በጣም ሰፊ ልዩነት ነው ያለው። በጣም የሚገርማችሁ ሁሉም ላይ ብትሄዱ ማለት ነው ላይክ በጣም ትልቁ ቮት በእያንዳንዱ ካታጎሪ ላይ ስትገቡ በጣም ትልቁ ቮት 50,000 ወይ 60,000 ነው በጣም ትልቁ የሚባለው። ከዛ ውጪ 10,000 ወይ 5,000 ምናምን ናቸው። ሶ የኔ ካታጎሪ ብቻ ነው በጣም እየተደባደብን ያለ ነው። የኔ ካታጎሪ ላይ ብቻ ነው። የኔ ካታጎሪ ላይ በአንደኝነት ደረጃ እየመሩኝ ያሉት የማሊ ሀገር ዘፋኞች ናቸው፣ ባልና ሚስቶች ናቸው። እነዚህ ልጆች በጣም ላይክ በሰፊ ልዩነት ነው እየመሩኝ ያሉት። እስከማውቀው 300 ምናምን ሺህ ገብቻለሁ እኔ። የእነሱ 700 ሺህ ምናምን ቢሆን ነው። ግን እይታው ነው ስቲል የቮቱ ቁጥር አይደለም። እሱን አናውቀውም፣ የሚያውቁት ውስጥ ያሉት ናቸው። በእይታ ደረጃ ግን ወይ ኢትዮጵያኖች የእነሱን ገብታ አይቶ ይሆናል አይሮ ነው ብቻ ማን እየመራ እንደሆነ እሱን አናውቅም። ግን በእይታ ደረጃ እነሱ ነው በጣም እየመሩኝ ያሉት ማለት ነው። እና የማሊ ሀገር ሰዎች በጣም ነው ፕሮሞሽን እየተሰራላቸው ያለው በየሚዲያው። ምክንያቱም ይሄ ኦፖርቹኒቲ አይገኝም። ኦል አፍሪካን ሚውዚክ ነው፣ አፍሪማ ነው በጣም ትልቅ ስቴጅ ነው ማለት ይሄን እድል ማጣት ያለብን አይመስለኝም። አይኖ አይሰራም፣ እረዳችኋለሁ። ግን ስትጀምሩ ክላስ 251 የመደመር ምልክት 251 ብላችሁ ቁጥራችሁን ስታስገቡ እንደዛ አስገቡት። 09 ስትሉት አይሰራም። ወይም የውጭ ሀገር ከኢትዮጵያ ውጭ ያላችሁ ደግሞ ከሆነ 00 ብላችሁ ስትጀምሩት አይሰራም። አንደኛ። ሁለተኛ ደግሞ በአዲስ ኢሜል ሞክሩ። መጀመሪያ በሞከራችሁት ኢሜል እምቢ ካላችሁ በሌላ አዲስ ኢሜል ሞክሩ። ይሄ ቮት ማድረጋችን ግዴታ ነው ማለት አይታችኋል እኮ። እኔ ቬሮኒካ አላልኩም ወጥቼ ኢትዮጵያ ነው ብዬ አይደል ያስተዋወቅኩት። በጣም ትልቅ ኦፖርቹኒቲ ነው። ኢትዮጵያን አርቲስቶች ለምንድን ነው ኢንተርናሽናል አርቲስት የማይሆኑት ብለን ከመጠየቃችን በፊት እኛ ደግሞ እንደ አድማጭና እንደ ተመልካች ምን ሰፖርት አድርገናል ብለን ደግሞ ራሳችንን መጠየቅ አለብን። በጣም አድካሚ ነው። ግን እኔ የምትወዱኝ ኦኬ፣ አሁን እኔ የምጠይቃችሁ ለምትወዱኝ ከመጀመሪያው ጀምሮ ከጎኔ ለነበራችሁት ብቻ ነው። ገባችሁ? ፕሊዝ ቮት አድርጉ። አሁን የቀረን ኦልሞስት 5 ቀን ነው 4 ቀን ነው። እኔ ደግሞ በጣም ትልቅ ነገር ይዤ መጥቻለሁ። ላይክ እኔ አዋርድ ለመውሰድ ብቻ አይደለም የምሄደው። ባላሸነፍ እኔ አይስዌር ምንም አይመስለኝም። የምሄደው ሌላ በጣም ትልቅ ጉዳይ አለኝ። በጣም ትልቅ የማሳካው ነገር አለ። ከዚህ በፊት ኢትዮጵያ አድርገው ማታውቀው በጣም ትልቅ ነገር አለ። ሰርፕራይዝ አለ ብያችኋለሁ አይደለ? ሶ እኔ እሱን ለእናንተ ስጦታ ሲዝላችሁ you have to vote for me። ሶ ገብታችሁ ቮት አድርጉ ፕሊዝ። ሌላው ዚኮም አዋርድ ላይ ሲሄድ ማንም ሰፖርት አላረገኝም። እንደ መንግስትም ሰፖርት አልተደረኩም። በምንም ነገር ሰፖርት የተደረኩት ነገር የለም። ሴኔን ትኬት የከፈልኩት አንዳንዱን ወጪዎች ራሴ ነው። ከዛም ተከፍሎኝ አይደለም ግን ሂጄ ግን ኢትዮጵያን አስጠርቼ ነው የመጣሁት። ከራሴ ነው ወጪ እያወጣው። በጣም ውድ ነው ታውቁታላችሁ። ምን ሁሉ ወጪ አውጥቼ ስመለስ ግን ኢትዮጵያን ያስተዋወቅኩት፣ ሀገሬን ያስተዋወቅኩት። ቢቻል በጣም ሰፖርት መደረግ የነበረበት ጉዳይ ነበረ። ግን ኢትስ ኦኬ። እኔ አሁንም ገንዘብም ጥያቄ የለብኝም። የምንም እኔ ራሴን ችዬ መሄድ የምችል ሰው ነኝ። ኢትስ ኦኬ። ግን አሁን የምጠይቃችሁ እናንተ መጠየቅ እችላለሁ ወዳጆቼ ስለሆናችሁ። ሶ ቮት አድርጉ ፕሊዝ። ገብታችሁ ቮት አድርጉ። ሌላ ደግሞ ቲክቶክ ላይ ብዙም እንዳድሩ ቪዲዮ ምናምን ስለማለቅ ነው መሰለኝ አይ ቲንክ ብዙም እየታየ አይደለም። ኮፒ ሊንክ ሼር አድርጉ ነው ይባላል። ኮፒ ሊንክ ሼር አድርጉ። ላይክ ይሄ እንዴት ነው እንትኑ ቲክቶክ እንዲስተካከል። ሶ እሱን አድርጉልኝ። ቮት ማድረጋችሁን አትርሱ። ኢንስታግራም ባዮ ላይ ገብታችሁ በቃ እግዚአብሔር ያለው ነው የሚሆነው። ቻው። ቮት ላረጋችሁ ግን ቴንክ ዩ ሶ ማች። እሺ በጣም ነው የምወዳችሁ። ባይ ገና ያው ይሄም አለገና። ሃይ እንዴት ናችሁ? እንግዲህ ዛሬ በጣም ደስ ብሎኛል፣ በጣም ማለት ነው። እና ይሄ ቪዲዮ የደስታ የምስጋና እንዲሁም ደግሞ የትብብር ቪዲዮ ነው። ትብብር የምንጠይቅበት ቪዲዮ ነው ማለት ነው። እና በመጀመሪያ በጣም ላመሰግናችሁ ፈልጋለሁኝ። በጣም ማለት ነው ኢትዮጵያን ሕዝብ በአጠቃላይ በጣም ላመሰግነው እወዳለሁኝ። ምክንያቱም ከዚህ በፊት እንደነገርኳችሁ ኦል አፍሪካን ሚውዚክ አዋርድ የሚባል አፍሪማ እንደ ኮንቲኔንታል እንደ አፍሪካ የሚዘጋጅ ትልቅ አዋርድ ላይ በሁለት ትልልቅ ዘርፍ እንደታጨን ከዚህ በፊት ነግሬያችሁ ነበረ እና እንኳን ደስ አለን። አንደኛው ካቴጎሪ ላይ ቤስት ዳንስ ኮሪዮግራፊ በሚለው ካቴጎሪ ላይ ኦልሬዲ ልናሸንፍ ጥቂት የሚባል ሳምንታት ነው 15 ቀን ምናምን የምትሆናት የቀረችው እና ዋንጫችን ይዘን ልንመጣ ጥቂት ቀናቶች የሚባሉት ናቸው የቀሩት እና በጣም ደስ ብሎኛል። ኦልሬዲ አሸንፈናል ማለት ይቻላል እና እንኳን ደስ አለን። ይህ ደግሞ የሆነው በእናንተ ምክንያት ነው። እናንተ ቦት ስለምታደርጉልኝ ነው። በጣም አመሰግናችኋለሁ። ከሜንስትሪም ጀምሮ ከሴፉ ሾው ሴፍዬ በጣም አመሰግናለሁ። በጣም አመሰግነው። ይሄ ውድድርም ውጤት እንዲያገኝ ካረጉና ተጽዕኖ ከፈጠሩ ሰዎች መካከል አንዱ አንተ ነህና በጣም አመሰግናለሁ ሴፍዬ። በጣም አመሰግናለሁ እና እስከ ሶሻል ሚዲያ ድረስ ብሩክ ኒውስ በጣም አመሰግናለሁ። ጄኒዩን የሆነ ሰፖርት እያሳያችሁኝ ስለነበረ እያገዛችሁኝ ስለነበረ ብዙ ሰው ጋር እንዲደርስ እያደረጋችሁ ስለነበረ ቮት እንዲደረግ ብዙ ተጽዕኖ እየፈጠራችሁኝ ስለነበረ በጣም አመሰግናችሁ እወዳለሁኝ እና እንዲሁም ደግሞ
ቪዲዮ እየሰራችሁ የነበራችሁ ሰዎች ሰፖርት እያደረጋችሁኝ እንደራሳችሁ ሆናችሁ እየጠየቃችሁኝ የነበራችሁ ሰዎች ነበራችሁ። ምን ላይ ደረሰ፣ ምን እናግዝሽ፣ እንዴት ሆነ፣ በቃ ማለት በጣም እየተከታተላችሁ እየጠየቃችሁኝ የነበራችሁ ብዙ ሰዎች አላችሁና በጣም ላመሰግናችሁ ወዳለሁኝ። እንኳን ደስ አለን፣ እንኳን ደስ አለን። እንግዲህ በዚህ አጋጣሚ በጣም ላመሰግናችሁና ብሎኛል። ኦልሬዲ አሸንፈናል ማለት ይቻላል። ካታጎሪ ውስጥ ምን ያህል ከባባድና ትልቅ ኢንተርናሽናል አርቲስቶች እንዳሉበት ነግሬያችኋለሁ እና ይህንን ካታጎሪ ማሸነፍ መቻል ማለት ምን ያህል ታሪካዊ እንደሚያደርገው እውነት ለመናገር በጣም ትልቅ ነው የሚያደርገው ብዬ አስባለሁኝ እና በዚህ አጋጣሚ አመሰግናችሁ ፈልጋለሁኝ። ልፋታችን ምን አልቀረም፣ ውጤት ይዞ እየመጣ ነው እና በቃ ማለት ምን ብዬ እንደማመሰግናችሁ አለ፣ ግን በጣም ነው የማመሰግነው። ውጤታችን በቅርቡ የሚታይ ይሆናል እና እንግዲህ የሚዘጋጀው ጃንዋሪ 6 ሌጎስ ናይጄሪያ ላይ ነው የሚዘጋጀው ይሄ አዋርድ እና ምን ያህል ትልቅ አዋርድ እንደሆነ ኢትስ ላይክ በጣም ጃይንት አርቲስቶች ያሉበት ሀገር ነው። ታውቁታላችሁ፣ እነ በርና ቦይ፣ እነ ዴቪዶ፣ የነ ዊዝኪድ ማለት በቃ አፍሪካን ጃይንትስ የተወለዱበት ያደጉበት እንደ አፍሪካም ደግሞ ብዙ ንቅናቄ በሙዚቃ የፈጠሩበት ሀገር ላይ ነው ይሄንን አዋርድ የምንቀበለው እና በጣም ነው ደስ የሚለው። እንደነገርኳችሁ የኔ ካታጎሪ በጣም በጣም was one of the toughest ካታጎሪ ነው፣ ግን ስቲል በእናንተ ደግሞ ትብብር ኦልሬዲ ጥሩ ውጤት ይዘናል ማለት ይቻላል። ኦልሬዲ አሸንፈናል እያልኩኝ ነው እና ሁለተኛው ካታጎሪ ደግሞ የእውነት ለመናገር ይህን ሰሞን እየተካሄደው የአዋርድ ሽልማቶች ላይ ኢትዮጵያ ስሟ እየተጠራበት ያለበት መንገድ በጣም ደስ የሚልና ለብዙዎቻችን ሞራልም ይሆን ኩራትም ይሆን ነገር እያየን ነው እና በጣም ደስ ብሎናልና እንደዚህ አይነት ትልቅ ስቴጅ ላይ ደግሞ ስናገኝ እኛም ደግሞ የራሳችንን ተጽዕኖ ለመፍጠር በምንሄድበት ጊዜ ስማችንን ማስጠራት መቻል ማለት በጣም ትልቅ ደስ ኢትዮጵያውያን እንኳን ደስ አለን፣ እንኳን ደስ አላችሁ። በጣም ነው ደስ የሚለው ሌሎችም ሲሸለሙ ማየት፣ ሌሎቹም ደግሞ እንደዚህ ሰክሲድ ሲያደርጉ ማየት ምን ያህል እንደሚያስደስትና ለሌሎቹም ደግሞ ምን ያህል ሞራል እንደሚሆን እውነት ለመናገር በጣም እና በጣም ኮርተናል። እንደ ኢትዮጵያውያን በጣም ኩራት ይሰማኛል። ከአርቲስቶች እስከ ትልልቅ ቲክቶከሮች፣ ኢንፍሉዌንሰሮች እንዲሁም ደግሞ ሞዴሊንግ ላይ ያሉ ሰዎች ብዙዎች አሉና ብዙዎች የተሸለሙበትና ሀገራችን እንደ ኢትዮጵያ ብዙ መድረኮች ላይ የተዋወቀችበት አመት ነውና እንግዲህ የኛም አለ ገና አለ ገና ገና ያው ይሄም አለ ገና እና ብቻ የኛም አለ ገና ስማችንን የምናስጠራበት ትልቅ ሙቭመንት የምንፈጥርበት ትልቅ ኮኔክሽን የምንፈጥርበት መድረክ ነው። አዋርድ ነው እንደነገርኳችሁ ብዙ ትልልቅ አርቲስቶች እና ትልልቅ ጃይንት የሚባሉ አፍሪካን አርቲስቶች ያሉበት መድረክ ነው እና ይሄ ደግሞ ማለት ለእኛ በጣም ትልቅ የሆነ መድረክ ነው እና ሀገሬን ደግሞ በዛ ለማስጠራት በመቻሌ በጣም ኩራት ይሰማኛል። በጣም ነው ደስ ያለኝ እና በጣም ላመሰግናችሁ ነው የምፈልገው። ከዛ ባሻገር ደግሞ ሁለተኛው ካታጎሪ ቤስት ፊሜል አርቲስት ፍሮም ኢስት አፍሪካ ሁለተኛው ካታጎሪ ነው እና እዛኛው ካታጎሪ ላይ የማዳጋስካር አርቲስት ነች አንደኛ ሆና እየመራችን ያለችው እና እንግዲህ ላስቸግራችሁና እኔ ብዙ ቪዲዮችን ሰርቻለሁኝ ከዚህ በፊትም ብዙ ቪዲዮችን ሰርቻለሁኝ በምችለው አቅምና ዌብሳይታቸው ችግር ነበረበት እውነት ለመናገር እኔም የሆነ ሰዓት ላይ በቃ ሞራል አጣሁኝ። ለምን ቪዲዮን ሰው እንዳየ ቀጥታ ገብቶ ቮት ማድረግ መቻል አለበት እና ያ ደግሞ በጣም አዳጋች አድርጎት ነበረ። ቀላል አይደለም። እኔ ለምን እንደዛ ኮምፕሊኬት እንደተደረገ ራሱ አይገባኝም። ሁላ ይመስለኝ እነዚህ ሰዎች የምናስበው ነው እኔ ላይ ብቻ ይሄ ነገር ሀፕን እያደረገ ያለው ሁላ ብዬ በጣም ደብሮኝ ነበር እውነት ለመናገር በጣም ደብሮኝ ነበረ። ለምን አንዳንዴ የሆነ ነገር ስትለፉ አውትፑቱን በዛው ልክ ቢሆን በዛ ምክንያት ብዙ ቮቶችን አጥቼበታለሁ። ኢቭን ማይ ፋሚሊ ብዙ ቮት ማድረግ አልቻሉም። ብዙ ሰዎች ኮምፕሌን አድርገውኛል፣ ጠይቀውኛል። ምንድነው ለምንድን ለዛ የሆነው ምናምን ይሉኛል። እኔም ደግሞ እነሱ ጋር ኮምፕሌን ለማድረግ ሞክሬያለሁ። በዛ ምክንያት ከኔ ብቻ ሳይሆን ከሌሎችም አርቲስቶች ኮምፕሌን ደርሶባቸው ወደዚህ የተገፋውና አሁን ወደ ጃንዋሪ 6 የመጣው ማለት ነውና እውነት እንደሰራሁት ብዙ ቮት ማግኘት ነበረብኝ ማለት በብዙ ብልጫ ነበር ልመራ የምችል የነበረው። ግን እንደ አጋጣሚ ሆኖ እንግዲህ ዌብሳይታቸውም ችግር ስለነበረበት ፕሌን ይቻላል እና ዌብሳይታቸውም ችግር ስለነበረበት በሚቻለው ፍጥነትና በሚቻለው ብልጫ መሄድ አልተቻለም እና በሚቻለው ፍጥነትና በሚቻለው ቮት መሄድ አልተቻለም እና ብቻ እግዚአብሔር ይመስገን አንደኛውን ኦልሬዲ ልናሸንፍ ነው። አሁን ግን ጠይቃችሁ ሁለተኛውን ካታጎሪ እንድናሸንፍና በትብብር እንድትተባበሩኝ እንግዲህ እኔ ሰው ማስቸገር ሆኖብኝ ነው ሁላ የታኩትኝ። ለምን የኛ አዋርድ እንደዚህ ዌብሳይታቸው ችግር እንደተፈጠረበት አላቅም። ለአንዳንዶቹ ይሰራል፣ ለብዙዎቹ አይሰራም። እና ብቻ ኤኒዌይስ ምን ለማለት ፈልጌ ነው ሁለተኛው ካታጎሪ ቤስት ፊሜል አርቲስት ፍሮም ኢስት አፍሪካ የሚለው ላይ
እና ሁለተኛው ካታጎሪ ላይ የማዳጋስካር አርቲስት ነች እየመራችን ያለችው በቤስት ፊሜል አርቲስት ፍሮም ኢስት አፍሪካ የሚለው ላይ እና እዛ ላይ ገብታችሁ እንግዲህ ተቸገሩልኝ፣ ላስቸግራችሁ ነው፣ ትብብራችሁን እፈልጋለሁኝ። ሁለተኛው ካታጎሪ ቤስት ፊሜል አርቲስት ፍሮም ኢስት አፍሪካ የሚለውን ቦት እንድታረጉልኝ ነው ጠይቃችሁ። ለምን ብንችል እዛ ትልቅ አዋርድ ላይ ሁለቱንም አዋርዳችን ይዘን መምጣት እየቻለን መተባበር ስንችል ምክንያቱም ተባብረን ብዙ ነገሮችን መፍጠር እንደምንችል ስላየሁኝም ውጤቱንም እያየን ስለሆነ መተባበር ከቻልን ተባብረን ሁለተኛውን ካታጎሪ ደግሞ እንድናሸንፍ እንድትረዱን ነውና ጠይቃችሁ። ትብብራችሁ ያስፈልገናል። ተባብረን ቮት እንድናደርግ እያስቸገረን ቢሆን በቃ እያስቸገረንም ቢሆን እንደምንም ብለን ቮት አድርገ ነው ሁለቱንም ዋንጫችንን ይዘን መተን እኛም ደግሞ ሀገራችንን በተራ እንድናስጠራና በኩራት የምናስጠራበት መድረክ እንዲሆን ትብብራችሁን ለመጠየቅ ነው። ሁለተኛው አሁን እኔ እግዚአብሔር ይመስገን ደስ ብሎኛል አንደኛውን ካታጎሪ እያሸነፍኩን በመሆኔ። ሁለተኛውን ካታጎሪ ደግሞ የምናሸንፍበት ፖሲቢሊቲ አለ ብዬ ስላመንኩኝ እናሸንፋለን ብዬ ደግሞ አምናለሁኝ። ዋናው ትልቁ ነገር እምነት ነው አይደለ? ስለዚህ እናሸንፋለን ብዬ ስላመንኩኝ ትብብራችሁ ከተባበርን ብዙ ነገሮችን መለወጥን መፍጠርም እንደምንችል ስላየሁኝ ትብብራችሁን ለመጠየቅ ነው እና ላስቸግራችሁ ነው። እባካችሁን ገብታችሁ ቦታ አድርጉልኝ። እንግዲህ እኛም ደግሞ በተራችን ሀገራችንን የምናስጠራበት ትልቅ መድረክ ትልቅ ኦፖርቹኒቲ ስለሆነ እኛም ደግሞ እዛ ሄደን እነዚህን አዋርዶች ሁለቱንም አዋርድ ይዘን ወደ ሀገራችን ገብተን እኛም በኩራት ሀገራችን እንድናስተዋውቅና ትልቅ ጎልኝ ለመጠየቅ ነው። በተረፈ ግን በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ለምትጠይቁኝ ሰዎች ሁሉ አይ ነው በቃ ማለት ሰፖርታችሁ ካቅም በላይ ነው። እኔ አምላክ ይደሃቭ ዩ ጋይስ በእውነት እኔ በጣም እድለኛ ነኝ ብዬ አስባለሁኝ። እንደዚህ አይነት ሰፖርት ማግኘት ከሰውም ከህዝብም እንደዚህ አይነት ሰፖርት በማግኘቴ በጣም ደስ ብሎኛል እና በጣም ነው የማመሰግነው። በአጠቃላይ ኢትዮጵያን ህዝብ በጣም ነው የማመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ያው መተባበር ከተቻለ ብዙ ነገሮችን መቀየር እንደምትችል ስለማመን ተባብረን ሁለተኛም ካታጎሪ እንዳሸንፍ ትረዱኝ ዘንድ ጠይቃችኋለሁኝ እና ለማለት ነው። ቴንክ ዩ ጋይስ አይ ላቭ ዩ ሶ ማች። አመሰግናለሁ።